Welcome to my class. Today we will see division in simple way. ማካፈልን እንዴት በቀላሉ ይሄን መምህራኖች ለትምህርት ቤት ውስጥ ለተማሪዎች አስረዱም። እስቲ ለምሳሌ 6912 ለ3 እንዴት እናካፍላለን የሚለውን በቀላሉ ይሄን ለ3 ማካፈል ስለሆነ እንደዚህ 3 መስመር እናስመርስ። ከዛ በመጀመሪያ 12 ለ3 እናካፍል ስንት ጊዜ 4 መስመር ያስፈልጋል። 1 2 3 4 እስቲ 12 ቦታ አይደለ 1 2 3 4 5 6 7 8 9 10 11 12 ስለዚህ አራት መስመር ማለት ነው። 4 መስመር ከዛ 9 ደግሞ 3 ጊዜ ስለሚሆን 3 መስመር 1 2 3 1 2 3 4 5 6 7 8 9 ስለዚህ 3 እቺ 6 2 1 2 1 2 3 4 5 6 ስንት ነው 234 ማለት ነው።